በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሆሳዕና በዐቢይ ጾም 8ኛ ሳምንት የሚከበር በዓል ሲሆን ከጌታችን መድኃኒታችን ኢየሱስ ክርስቶስ 9ኙ አበይት በዓላት አንዱ ነው። ከ8ቱ የዐቢይ ጾም እሁዶች አንዱና የመጨረሻው ሳምንት ከትንሣኤ ቀድሞ የሚገኝ የሕማማት መግቢያ ዋዜማ ነው። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆነ፣ በአህያም በአህያይቱ ግልገል በውርንጭላይቱ ተቀምጦ ወደ አንቺ ይመጣል በማለት በነቢያት የተነገረው ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት ቤተ ፈጌ በአህያው ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም መግባቱን በማሰብ ቅድስት ቤተክርስቲያን በዓሉን በድምቀት ታከብራለች። ለወልደ ዳዊት ሕፃናት ሁሉ ድንጋዮች ሳይቀሩ ለዘመሩለት ሆሳዕና ለወልደ ዳዊት